አሁን ያው የውጭ በራፍ ፍሬሙን ጨርሰናል። እንግዲህ አሁን በቃ ብረት በር መግጠም ነው የቀረን። ፈጣሪ ቢፈቅድ እንግዲህ ደግሞ እግዚአብሔር ከረዳን ይሄን ደግሞ አስተባብረን እንደምንም እቺን የብረት በር እንገጥማለን እንደ ፈጣሪ ፍቃድ ማለት ነው። ይሄ ጊዮርጊስ የጸበሉ ቦታ ነው። የጸበሉን ቦታ ባለፈው እንደነገርኳችሁ አፍርሰን በታች በአርማታ አድርገን ወደፊት በብሎኬት ቢሰራ ብለን በብረት አስረን በታች በቢም አስረን ይህን አርማታ አድርገን ቆርቆሮውን እንመታለን። አሁን ቆርቆሮ ገዝተናል። መምታት ብቻ ነው የቀረው። እንግዲህ ይህን ይመስላል የአቡነ ዘርአብሩክ በዛ በኩል። በዚህ በኩል ደግሞ የቅዱስ ጊዮርጊስ መሀል ላይ እናካፍለውና መሀል ላይ ልብስ ማውለቂያና መልበሻ ይሆናል ማለት ነው። ይህን ይመስላል እንግዲህ አርማታውን ወረድ ጨርሰናል። በቃ ቆርቆሮ መምታት ብቻ ነው የቀረን። አሁን የሰማዕቱ የቅዱስ ጊዮርጊስ ጸበል ተሰርቶ በዚህ ሁኔታ አልቋል። ይህን ይመስላል። ይሄ መንገዱ ይሄ በደንብ እንደዚህ ተሰርቷል። ተደልድሎ ካቡ በዚህ መልኩ ተሰርቷል። ላይ ድረስ ከክቡ መንገዱ እንደዚህ አልቋል። ጸበሉ ደግሞ እንደዚህ ተደርጓል። በዚህ በኩል ይህ ሰማዕቱ ቅዱስ ጊዮርጊስ ጸበል በዚህ በኩል በዚህ በኩል ደግሞ ዘርአብሩክ ጸበል በቆርቆሮ ተሰርቷል። ይህ ወደ ጊዮርጊስ ጸበል እንግዲህ መውረጃው ነው የተሰራው። ደረጃው ይህን ይመስላል። እንግዲህ ደረጃው በዚህ እንደዚህ ይወረዳል። ወደ ደረጃው ይህን ይመስላል የተሰራው። ይህን እንግዲህ ላይ ድረስ የተካበው ካብ በአጠቃላይ ይሁን ተክቡ አልቆ እንግዲህ ጸበል ቤቱን አሁን አልቆ ወዲያ ዳር ያለው አቡነ ዘርአብሩክ ነው። በዚህ በኩል ያለው ጊዮርጊስ ነው። ልብስ ማውለቂያው ውስጥ ነው። በፊት ውጭ የነበረው አሁን በደንብ ተሰርቶ ተዘጋጅቶ አልቆ ይህን መስሏል። ቀለም ብቻ ነው የሚቀረው። እንግዲህ ቀለም ደግሞ
እንቀባዋለን ቀስ ብለን። ይህን ይመስላል።